ይሄን ነበር የሚመስለው በፊት። ዛሬ ምንም ፕሮዳክት የለውም። ከንፈሬ ይሄን ይመስላል። ለምንድን ነው ከንፈራችን የሚጠቁረው? የከንፈራችን ቆዳ በጣም ቀጭን ነው ከሌላ ሰውነታችን። ሌላ ሰውነታችን 15 ሌየር ሊሆነው ይችላል፣ ግን ቆዳችን የከንፈራችን ቆዳ 3 ነው፣ 3 ወይም 4 ነው ሌየሩ። ስለዚህ በጣም የቀጠነ ስኪን ነው። ለዛም ነው ሶፍት የሚመስለው ከሌላችን ቆዳችን የሚለየው ለዛ ምክንያት ነው። ከዛም በላይ ደግሞ ሆልዝ የለውም ለኦይል ሞይስቸራይዘር ለማድረግ ማለት ነው። ሌላ ሰውነታችን ላይ ስናየው ፖሮች አሉ ለቆዳችንን ሞይስቸራይዘር የሚያደርጉ ኦይሎች እንዲወጡበት ማለት ነው። ግን ከንፈራችን ላይ የሉም። ስለዚህ ከንፈራችን የሚደርቅ ከሆነ እና ሞይስቸራይዘር ማናደርገው ከሆነ ከፀሐይ የምንከላከለው ካልሆነ ከንፈራችን ይጠቁራል። ግን የከንፈር ቅባት ማለት ሁሉም አንድ ነው ማለት አይደለም።